እስር ቤት በገባው በመጀመሪያው ቀን የእስር ቤት ጠባቂው በርግጫ ብሎ ወደ ክፍሌ ያስገባኝ። ሹክሹክታም ከዚህ እንድታመልጭ እርዳሻለሁ አለኝ። ልቤ በጣም ደነገጠ። ለምን ይረዳኛል አልኩ። ክፍሌንም እየቆለፈ ሁሉም ሰው እንዲሰማው ጮክ ብሎ ድምጹን አንቺ እማትረቢ ብሎኝ ሄደ። ነገር ግን ልቤ መምታቱን አላቆመም። ምክንያቱም ምን እየተፈጠረ ነው አልኩኝ። ከጎኔ የነበረች እስረኛም እዚህ እስር ቤት ውስጥ ካሉ ወራዳና ሰዎችን ከማይረዱ ሰዎች ውስጥ አንዱ ነው አለች። እኔ ግን ለምን ይረዳኛል እየተጠቀምብኝ ነው ወይስ እያልኩ ስብሰለሰል የመጨረሻው ድል ጠቀም አለብኝ አልኩኝ። በነገዛን ቀን ማታ የሆነ ነገር ከክፍሌ ስር ሲንሸራተት አገኘሁኝ። አንድ ደብዳቤና ቁልፍ። ይሄ የክፍልሽ ቁልፍ ነው፣ ነገ ማታ 2 ሰዓት ላይ ስልክሽን ከፍተሽ እንገናኝ የሚል ደብዳቤ ነበረ። እጄ ተንቀጠቀጠ። ምክንያቱም የማምለጫ የመጨረሻ ድሌ ወይም ደግሞ በህይወት የሚሰራው ትልቅ ውስተት ሊሆን ይችላል። በንጋታው ጠዋት ላይ ራሱ ጠባቂው በሁሉም ሰው ፊት አንገቴን ኮሪደር ላይ ይዞ ወዴት እንደሚሄድ አጥብቆ ጠየቀኝ። ደነገጥ። ለምንድን ነው የሰውዬ እንደ ቆሻሻ የሚያየኝ ብዬ ራሴን ጠየቅኩኝ። የዛን ቀን ማታ ክፍሌ ውስጥ ያለው አላርም መጮ ጀመረ። ልቤ ባህል እየመታ እግሬን መንቀጥቀጡን አላቆመም። እንዳያገኙትና ረጅም ዓመት ፍርድ እንዳይፈረድብኝ በጣም ፈራው። ወዲያውኑ ጠባቂው ወደ ክፍሌ መጣ። ትራሴን እያነሳ እያንዳንዱን ቦታ መፈተሽ ጀመረ። ነገር ግን ምንም ማግኘት አልቻለም ነበረ። ምክንያቱም ቁልፉን አፌ ውስጥ ደብቄው ስለነበረ። የተባለው ሰዓት ደረሰ። ወጥመድ እንኳን ቢሆን የመጨረሻ ድሌ መጠቀም ነበረብኝ። በሩንም ስሞክረው በቀጥታ ተከፈተ። ቀስ ብዬ ድምጽ ሳላሰማ ወደ ጨለማው ወጥቼ ወደ ግቢው ሄድኩኝ። ጠባቂውንም በርጋ ቆሞ አገኘሁት። እሱም በሹክሹክታ ተከተኝ ብሎ ነገረኝ። ልቤ መምታቱን አላቆመም። በጨለማ ውስጥ እሱን መከተል ጀመርኩ። በአጥሩ በኩል የተቀደደ ሽቦ አሳየኝ። በዛ ውስጥም እንዳልፍ ነገረኝ። እኔም ይሄ ሰው ከልቡ ሊረዳኝ እንደሆነ ተረዳሁኝ። ነገር ግን ነፃ ከሆንኩ በኋላ ግራ ገባኝ። ለምን ለመርዳት ሞከረ? ተመልሼ ጠየቅኩት። እሱም አይኖቹ እንባ እያቀረሩ አንቺ ምንም እንዳላረግሽ አውቃለሁኝ፣ ምክንያቱም ወንድሜ በሰራው ወንጀል አንቺን አጥምዶሽ እንደሆነ ልቤ ማንም እንዳይጠራጠር አድርጌያለሁ። ምክንያቱም ህይወትሽ በቤተሰብ ምክንያት እንደተበላሸ አውቄ ከራሴ ጋር መኖር አልቻልኩም አለኝ። መልስ ልሰጠው ስል መብራት በራበት። ሌሎች ጠባቂዎች ነበሩ። ከኋላ ያለውን ጫካ እያመለከተኝ ሩጪ ብሎ ጮኸ። እናም ወደ ኋላ ሳልመለስ የቻልኩትን ያህል ሮጥኩ። ነገር ግን እጅህን ወደ መሬት አድርግ ሲሉ በሰንሰለት ሲይዙት እየሰማው ነበር። ዞር ብዬ ልረዳው ብፈልግም ጥረቱን ከንቱ ማድረግ አልፈለግኩም። ከእስር ቤቱ እስክርቅ ድረስ ሩጬን አላቆምኩኝም ነበረ። ነገር ግን ነፃ በሆንም ምንም ደስተኛ አልሆንኩም። የኔን ነፃነት የሰጠኝ ሰው የእሱ ነፃነት አጥቷልና።